ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ባለፈው ሳምንት በአምስቱ የእንግሊዝኛ ባውሎች ላይ አናባቢዎች እንዴት እንደሚነበቡ የተለያየ ባህሪ ያላቸው ቢያንስ በእያንዳንዱ ባውል አራት ባህሪያት አላቸው፣ የአነባብ ባህሪያት አላቸው። ባህሪያቸውን ለማሳየት ሞክሬያለሁኝ። ስለሆነም ባለፈው በኤ በዩ እና በኢ የባህሪያቸው እንዴት እንደሚነበብ ምሳሌ እየሰጠሁ አሳይቻችኋለሁኝ። ዛሬ ደግሞ አይን እና ኦን አሳያችኋለሁኝ። እንግሊዝኛ ማንበብ የምንችለው መጀመሪያ አናባቢዎችን ማንበብ ስንችል ነው። ስለዚህ ዛሬ እሰራላችኋለሁ። አጠር ያለ ቪዲዮ ነው። አጭር ጊዜ ሰጣችሁ በትኩረት ተከታተሉት። ቀጣይ ደግሞ በሌላ ኮንተንት እንዳዘጋጅላችሁ እናንተ ትኩረት አድርጋችሁ ቪዲዮውን እስከመጨረሻው ተከታተሉት። ትምህርቱን መማር ለምትፈልጉ በኦንላይን እያስተማርን እንገኛለን። በኢሞ፣ ጉግል፣ ቫይበር እና ዋትሳፕ እንዲሁም ቴሌግራም እናስተምራለን። ስልካችን አለ፣ መደወል ትችላላችሁ። ወደ ትምህርታችን። እቺ አሁን አይ ናት። አይ እንደማን ትነበባለች? እንደ ኢ ትነበባለች። አይ እንደ ኢ ትነበባለች። ለምሳሌ ሲት፣ ኢት የሚል ድምፅ ነው። ሲት 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 ሲት። እቺ ደግሞ ቢት ቢት ቢት። ስለዚህ አይ እንደ ኢ ትነበባለች። ሲት ቢት ሲት ቢት። ኦኬ። ይችኛው አይ እንደ ራሷ አይ ተብላ ትነበባለች። አይ ራሷን ድምጿን ትሰጣለች። ምሳሌ ታይም ታይም ታአይ አይም የሚል ይሰጣል። ናይስ ናይስ። ኦኬ። ሶስተኛ አይ እንደ አ ይነበባል። አይ እንደ አ። አሁን አይ እንደ አ ይነበባል የሚለው በጣም ለማመን የሚከብድ የሚያስቸግር ነው፣ ግን ይነበባል። ተመልከቱ። በአርድ ባርድ ባርድ አ የሚል ድምፅ አለ። ገር 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 ስንልም አ የሚል ድምፅ አለው። ባርድ ባርድ ገር ገር። ኦኬ። አራተኛ ደረጃ አይ እንደ አይ ብለን መልሰን ወረድ ያለ ድምፅ አይ ምሳሌ ፋየር 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 ሃየር ሃየር ብለን እናነባለን። ደግምላችኋለሁ። አይ እንደ ኢ። ሲት ሲት ቤት ቤት። አይ እንደ አይ ታይም ታይም ናይስ ናይስ። አይ እንደ አ በርድ በርድ ገር ገር። አይ እንደ አይ ፋየር ፋየር ሃየር። ኦኬ። አይ ስለዚህ የአይ አራቱ ባህሪያት በጠር አድርጌ በዚህ ምሳሌ አቅርቤላችኋለሁ። አሁን ወደሚቀጥለው እንሄዳለን። የሚቀጥለው ደግሞ ኦ። እንግዲህ ኦ አሁንም አራት ባህሪያት አሳያችኋለሁ። ኦ እንደ ራሱ እንደ ኦ ይነበባል። ቦክስ ቦክስ ኦ የሚል ድምፅ አግኝተናል ማለት ነው። ፎክስ ፎክስ። እሺ። ኦ እንደ ኦ ረዘም ያለ ኦን እንጠራና ው የሚል ድምፅ ሆም ሆም። አሁን ቦክስ ስንልና ሆም ስንል የምንሰጠው ድምፅ የተለየ ሆም ሆም። ገው 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 ኦ የሚል ድምፅ አለ። ኦኬ። ሶስተኛ ደረጃ ኦ እንደ ኡ ይነበባል። ተመው ሙ። እቺ ከኤም ቀጥላ ኦ ናት አይደል? ግን እንደ ኡ የሚል ድምፅ የምትሰጠን ሙ ሙ ሙ ዱ። አሁን ይህን ዶ ብለን የምናነበው ነው እንዴ? አናነበው። ዱ ዛትስ ኦኬ። አራተኛ ደረጃ ኦ እንደ ኦ ረዘም ያለ እንደ ኦ ሆኖ አሁን ይሄኛው የአንደኛው ኦ አጭር ኦ ነው። ይሄኛው ኦ ደግሞ ረጅም ኦ ነው፣ ረዘም ያለ። ሞር ሞር ስንል ይህ ቦክስ ስንል አጭር ድምፅ ነው። ሞር ስንል ረዘም ያለ ነው። ፎር ረጅም ድምፅ። እደግምላችኋለሁ አንዴ።
ኦ እንደ ኦ አጭር ኦ ነው። ቦክስ ፎክስ ቦክስ ፎክስ። ይሄኛው ኦ ኦ ነው። ሆም ሆም ኦ እና አፋችን መልሰን ኡ ስንል ክድ እናድርጋ ሆም ሆም። በሶስተኛ ደረጃ ኦ እንደ ኡ ይነበባል። ሙቭ ሙቭ ዱ ዱ። አራተኛ ሞር ሞር ፎር ረጅም ኦ ረዘም ያለ ድምፅ ሞር ፎር። ስለዚህ በዚህ ቪዲዮ እንደዚህ መሰልና ለማንበብ አስቸጋሪ የሆኑ የእንግሊዝኛ ቃላትን በቀላሉ እያስጠናን እያስተማርን እንገኛለን። ትምህርቱን መማር ለምትፈልጉ መደወል ትችላላችሁ። ሰላም ሁኑ። መልካም ቀን